እንደ አውሮፓውያኑ አቆጣጠር በ2005 ዓመተ ምህረት አንድ ቡድን በጨዋታው አጋማሽ 3-0 እየተመራ ነበር። እውነቱን እንነጋገር፣ አንተ ብትሆን ቴሌቪዥኑን አጥፍተህ ትተኛ ነበር አይደል? ነገር ግን ቀጥሎ የሆነው ነገር የእግር ኳስ ታሪክ ለዘላለም የቀየረ ክስተት ሆነ። በ2005 የአውሮፓ ቻምፒየንስ ሊግ ፍጻሜ ሊቨርፑል መመራት ብቻ ሳይሆን በኤስ ሚላን ብልጫ ተወስዶበት ነበር። በአንድ በኩል ኤስ ሚላን ተረጋግቶ ልምድ ባላቸው ተጫዋቾች ተሞልቶና ጨዋታን ተቆጣጥሮ ይታያል። ጨዋታው ለሚያይ ማንኛው ሰው ነገር ሁሉ አክትሞለት ነበር። ነገር ግን በዚያ የሊቨርፑል መልበሻ ክፍል ውስጥ አንድ ነገር ተቀየረ። ታምር አልነበረም፣ አስማታዊ ንግግርም አልነበረም። አንድ ውሳኔ ብቻ እንጂ። ገና አልጨረስንም። ሁለተኛው አጋማሽ ተጀመረ። 54ኛው ደቂቃ ጎል፣ 56ኛው ደቂቃ ሌላ ጎል፣ 60ኛው ደቂቃ እንደገና ጎል። በ6 ደቂቃ ውስጥ ብቻ ሁሉም ነገር ተቀየረ። ጨዋታው በአታቱርክ ኦሎምፒክ ስታዲየም ወደ መለያ ምት አመራ። ሊቨርፑልም 3-2 በሆነ ውጤት አሸነፈ። ከ3-0 መምራት ተነስቶ አምስተኛው ቻምፒየንስ ሊግ ዋንጫው አነሳ። ብዙዎች የማይረዱት አንድ እውነት አለ። ይህ እድል አልነበረም። ይህ ሳይኮሎጂ ነው። በአፈጻጸም ሳይንስ ወይ ፐርፎርማንስ ሳይንስ ሞመንተም ሽፍት ወይ የሞራል ሽግግር የሚባል ነገር አለ። አንድ ስኬት እምነትን ይጭራል። እምነት ትኩረትን ይስላል። ያቺ የመጀመሪያ ጎል ውጤት ብቻ አልነበረም የቀየረችው፣ የአሸናፊነት አስተሳሰብ ማይንድሴት እንጂ። አስተሳሰብ ደግሞ ውጤትን ይወስናል። አብዛኞቹ ሰዎች የሚሸነፉት ደካማ ስለሆኑ ሳይሆን አእምሯቸው ቀድሞ ተሸንፌያለሁ ብሎ ስላመነ ነው። ስለዚህ ህይወት 3-0 ስታሸንፍ ነገር ሁሉ ያበቃ ሲመስልህ፣ ሰዎች ሲጠራጠሩ፣ ሌላው ቀርቶ አእምሮ አቁም እያለ ሲጮህብህ፣ ልክ ያኔ ነው ወደ ስኬት ምዘሩበት ወሳኝ ሰዓት። ትልቅ ነገር አያስፈልግም፣ አንድ ትንሽ ስኬት፣ ከዛም ሌላ። ምክንያቱም ሞመንተም የሚገነባው እንዲህ ነው። ልክ እንደዛኛው የ2005 ምሽት ሁሉም ነገር አንተ ካሰብከው በላይ በፍጥነት ሊቀይር ይችላል። ገና አልጨረስክም። ተነሳና ታሪክን ቀይር። መልካም ጊዜ። አንድሮሜዳ ፖድካስቲንግ